ላታመልጭኝ አታሯሩጭኝ አሉ። ማነሽ ደሞ አንቺ? ምንድነሽ? በል ወዲያ ሳትል ቅድም ቀምቴ ወሰርክብኝ ስልኬ መልስ። የኔ እናት ለመሆኑ እኔ ማን እንደሆንኩ አውቀሽኛል? ከሰው የተፈጠርክ ቀማኛ ሌባ መሆንንማ አየሁኝ። አንቺ ስርዓት ያዢ። ማን ነው ሌባ የምትይው? አንቺ ራስሽ እኔ ሌባ ትሆኛለሽ። አህያ ፈረስን አህያ ብሎ ሰደበው አሉ እኮ። እኔ ነኝ እንዳንተ ሌባ? አንቺ ስርዓት ያዢ። እንደው የአካባቢ ሰው ደርሶ አስቆሙኝ ነው እንጂ ጉዳዩ እዚህ ደረጃ የሚደርስም አልነበረም። አንድን ሰው ወደ ህግ ቦታ በአግባብ ይዞ መምጣት እንጂ ጥቃት አድርሶ መምጣት እንደሚያስጠይቅ ታውቂያለሽ? እኔ ክቡር በርማሪ ለአካባቢው አዲስ ነኝ። ብቻ የምፈልገው ከጆሮዬ ላይ ነቅሎ የወሰደብኝን ስልኬን እንዲመልስልኝ ነው። አንቺ መልሽን አሰሚም እንዴ? አልወሰድኩም አልኩሽ አይደል? መቼም መርማሪ አንድ ሌባ እንደዚህ ፊት ለፊት ወሰድኩኝ ብሎ አይናገር። አዎ እንደዛ ብሎ ላይናገር ይችላል። ሌባ ተይዞ ዱላ አይጠየቅም። ትንሽ አስገብታችሁ ገረፍ ብታደርጉት ያደረገውንም ያላደረገውንም ዝርዝር አድርጎ ይነግረን ነበር። ማወቅ ያለብሽ እኛ ፖሊሶች ወንጀለኛን አናነካም። እስቲ ተወይ መርማሪ፣ እናንተስ ብትሆኑ? እኛ ምን ገረፍንስ መች ትላላችሁ? ሄሎ ሽበሺ፣ ከፖሊስ ጣቢያው ነኝ የምደውልልህ። ምን? ከፖሊስ ጣቢያ? ማን ልበል? አንተ ሽበሺ? ቢኒያም ነኝ። ይኸውልህ መች እንደሚፈቱኝ አላውቅም። ብቻ ሴትዮዋ ከደወለች እንደምንም ብላ አስቀይስልኝ። ካልጠገቡ አይዘሉ፣ ካልዘለሉ አይሰበሩ ነበር የሚሉት። ቆይ ምን ሰርተው ነው ጋሽዬ? ያንተ ተረትና ምሳሌ ለኔ ዋስ አይሆነኝም። በቃ እንዳልኩ አድርግ። እሺ ጋሽ። አይ ጋሼ ደግሞ ምን ውስጥ ገብተው ይሆን?